ፋሚሊዎች ደርሰናል። ኢፍሪ ያልገዛላትን ነገር ነው ምገዛላት። አይደለም አንተ አይደለም እኔ እንዴ ማየነናት አይቻል ባልሽ ያላደረገልሽ ነው እኔ ያደረኩልሽ። የኔ እናት 1 2 3 ሰር ሰላም ውድና የተከበራችሁ የኔ ፋሚሊዎች ውድ የተከበራችሁ የኮምፒውተር ተመልካቾች በሙሉ በጣም አመሰግናለሁ። 20 ሺህ ሰብስክራይብ እንዳላችሁትም አስገብታችሁኛል። በጣም አመሰግናለሁ። በጣም ወዳችኋለሁ። እናቴ ተሙት በጣም አመሰግናለሁ። ዛሬም የመጣሁት አባቴን የተሳሳተውን ስህተት እኔ ላደርገው ነው። ምንድነው አባቴ የተሳሳተው? እዩ እንደምታውቁት እርጉዝ ናት እና መንከባከብ አለብን። ባህሪው ይቀየራል ስላለ እሱ በቃ ውጪ ማብዛት አብዝቷል። ውጪ ስላበዛ አባቴ የረሳው ነገር አንድ ነገር አለ። የረሳው ነገር ምንድነው? አታክልት ገዝቷል፣ ሁሉ ነገር ገዝቷል። እሱ የረሳውን ግን እኔ ገዛላታለሁ ለእናቴ። ይሄም አበባ ለእናቴ ነው፣ ለሚወለደው ልጅ ነው ይሄ አበባ። እናቴ ተሙተነ በጣም ብቻ 20 ሺህ ሰብስክራይብ አስገብታችሁኛል። ዛሬ አባቴ ረሳው ልንገራችሁ። አባቴ እየተንከባከባት አይደለም፣ ኤፍሬም ህዩን እየተንከባከባት አይደለም። ውጪ እያበዛህ ነው። ምን ሆነ ነው እሱ ያልተንከባከባትን እኔ ልጇ አንከባከባታለሁ። ያኔ እናት ምንም እንዳትጨነቂ፣ እኔ ኮምፓልዶልሽ። አባቴ ተንከባከባት። አታክልት ገዝቶላታል። አትቢ ያልተባለችውን አትቢ ያልተንከባከባትን እኔ እንከባከባታለሁ። ብዙ ያልገዛላት ነገር አለ፣ እኔ ገዛላታለሁ። አንተ እንዲህ ነገር እንዳታደርግ። ሁለተኛ ካሁን በኋላ ይሄ ትምህርት ይሁን ይፋይ፣ ይሄ ትምህርት ይሁን። እዩን ተንከባከባት፣ እርጉዝ ነች እና እዩዬ ይሄ አበባ ላንቺ ነው። 20 ሺህ እንዳስገባችሁኝ የእናቴ ደስታ የሚያስደስታችሁ፣ የኔ ደስታ የሚያስደስታችሁ፣ እኔ የምታበረታቱት አሁን 20 ሺህ ገብተናል ወደ 30 ሺህ እናቴም ትደሰት። ዛሬ ትልቅ ሰርፕራይዝ ነው ያለን። ለዩ መኪና ልገዛላት አይ መኪና ሳይሆን የሆነ ነገር ልገዛላት ነው። የኔ እናት እንደ ሌሎች እናት አይደለችም። በትንሽ ነገር በቡና ትደሰታለች። አይ ግን ቡና አትወድም ለካ በትንሽ ነገር ትደሰታለች። እንደ ሌሎች እናት አይደለችም። እና ፋሚሊዎቼ የእናቴን ደስታ የሚያስደስታችሁ 30 ሺህ ሰብስክራይብ አስገቡኝ። ወዳችኋለሁ። አሁን ወደ ሰርፕራይዝ ልውሰዳችሁ። ትልቅ ኢፋዬ ግን ያልገዛውን ሰርፕራይዝ ነው ምገዛላት። ተመልከቱ። ፋሚሊዎች ደርሰናል። ኢፍ ያልገዛላትን ነገር ነው ምገዛላት። ባለሱቅ እቃ ፈልጌ ነበር። ምንድነው? የጠርሙሱ ጁስ ስንት ላድርግልህ? አንድ ለእናቴ ነው የምገዛው። ያው ይሄው ፌስታል የለም። ፌስታል አለ። ፌስታል አድርግልህ። ኢፍ እንደዚህ አይነት ነገር ተንከባከባት። እንዴ አንተ አላደርገውን እኔ ማድረግ የለብኝም። እኔ ግን ልጅ ነኝ ለካ አደርግላታለሁ። እናቴ ልትወልድኝ ልኮል። ኧረ ተው ወላሂ ደስ ሲል በጣም እኔ ምዤ እመጣለሁ። ኢፍ እንደዚህ አይነት ነገር አልተንከባከብካትም እና ፋሚሊዎች ኢፍ እንደዚህ አይነት ነገር አሳላል አሪፍ ነው ለእርጉዞች ምናምን አሪፍ ነው። ልጁም ይፋፋል፣ ወንድ ልጅ ሆነ ይፋፋልናል። ወንድሜ ወፈራም ትልቅ እንዲሆን እፈልጋለሁ። ኢፍ ያልገዛላትን ነገር ነው ምገዛላት። እዩዬ ትልቅ ሰርፕራይዝ አይ ከመኪና ይበልጥ እኮ አንድ መኪና ማለት እናቴ ተሙ አይ ስላችሁ። በቀጣይ ደግሞ አሪፍ ነገር ያጥሜን ያደረኩት በቀጣይ ደግሞ ባቡር እንገዛለን። ችግር የለም ብቻ ይፋዬ ለአንተ ትምህርት ይሁን። ተንከባከባት። ይሄንን ስላላየው ነው ቤት ውስጥ ሌላ አታክልት ነገር ሳልዋሽ ነግራችሁ ማርያምን ሁሉ ነገር ገዝቶላታል። ሁሉ ነገር ይሄኛው ጁስ ቤት ስላላየሁት ነው የገዛውላት። አታክልት ምናምን ለሷ የሚሆን ሁሉ ነገር ገዝቶላታል። አይ እኔም በመሆኔ ጁስ ገዝቼላታለሁ። የኔ እናት ብቻ ልጁ አሪፍ እንዲሆን ፈልጋለሁ፣ እንዲወፍር ፈልጋለሁ። ወዳችኋለሁ። ተከታተሉ። ካናል ፋሚሊዎቼ ቤት ማንንም አናውቅም። ብቻ አዩን ብቻ ነው የምፈልጋት። የኔ እናት ባልሽ ባንገባገር አሬ ልጅሽ ኮምፓልዶልሽ እንዳትጨነቂ። ነገር ይዤልሽ ነው የመጣሁት። ፍትስት በይ ፋሚሊዎቼ ደርሰናል። ማንም እዩ ሴፍ እዩ ውስጥ ነው ምን
እኔ ለእናቴ ማሉን ነገር ታውቃለህ? ምንድን ነው? ብዙ ዕቃ ምናምን አየሁ። ጁስ አልገዛላት ነበር አልገዛላት። የምር ነው? አዎ ይሄው እንዴ ምን ነው? ይሄው ለእናቴ ገዝቼላት መጣሁ። ከዛ አበባ ምን ይሰጣል? ግን አይደለም አይ ጥያቄ አለኝ። ጥያቄ አለኝ። ብዙ ነገር ገዝተላታል። ጁስ እርጉዝ ሲሆኑ ጁስ ያምራቸዋል። ልጁ እንዲፋፋ ምናምን አፈልግም። እኔ ወንድሜ እንዲወፍርና ግብዳ እንዲሆን እፈልጋለሁ። እህቴን ብትሆን ምን እሺ ነው? በጣም አባቱን ይለኛል። ኖ አይደለም እኔ ወንድሙ ነኝ። እዚህ ቤት ልጅ አካለው ብዙ ነገር እኮ እንደገዛ አይቻለሁ። ብዙ ነገር ገዝተሃል። ምን ነገር አይቻለሁ። ለምንድን ነው ጁስ ያልገዛሃል? ይሄን ጥያቄ ነው። ቪዲዮ ይዘህ የመጣው እኔን ለማዋረድ ነው። አዎ እንዴ አንተ ግን አትንከባከባትም። ቆይ እኔ እናቴን ይዤ እመጣለሁ። እማዬ እናቴ ነኝ። ሰርፕራይዝ አለሽ፣ ትልቅ ሰርፕራይዝ ባልሽ ያላደረገልሽ እኔ ልጅሽ አድርጌልሻለሁ። ነይ ተይ እናት ነይ። እዚች ጋር አይንሽን ትጨፍኛለሽ። ነይ ጨፍንልሃለሁ። ነይ እዚች ጋር ያዥኝ። ከዛ እንዳይመታ ስለዚህ ትልቅ ሰርፕራይዝ መኪና ነው የገዛሁልሽ። ከመኪናም ይበልጣል። ባልሽ ያላደረገልሽ ነው እኔ ማደርግልሽ። የኔ እናት አይቻል ባልሽ ያላደረገልሽ ነው እኔ ያደረኩልሽ። የኔ እናት 1 2 3 ሰርፕራይዝ ተመልከች እኔ ልጅሽ ባልሽን ይሄው እንጂ ይሄን ባልሽ ሰጥቶሻል መልሽልኝ። ሰጥቶሻል አሰጠኝ። ይሄው እኔ ልጅሽ ሰጥቼሻለሁ። ለምንድን ነው ማሰጣት? የልጅ መጫወቻ ምን ልቀር? እኔ አስቤ ባመጣ የልጅ መጫወቻ ልሁን ብዬ ልቀር? ባል እኮ አላደረገልሽም እኮ ለማስጠቅር ነው አይደለም። አይ ቆይ ለምንድን ነው እዚች ጋር እንድትወሪኝ እፈልጋለሁ። ለምንድን ነው ያልገዛህላት? አይ እኔስ ምን መሰለሽ ስማኝ ምን አየሁ መሰለሽ? ጁስ አላየሁም ማለቴ ፍራፍሬ አታክልት ምናምን ገዝቷል ሁሉም ነገር። ከዛ ጁስ ለምንድን ነው የረሳው? ባልተፈጨ ይዘው ነው እኮ። አይ ኖ ለምን ፈጭ ነው? እኔ ልጅሽ ግን አስታውሺ ጁስ ይዤላት መጥቻለሁ። ይሄ ከመኪና በላይ ነው። እናት አይታሻላት ቅድም ብያለሁ። ያኔ እናት በትንሽ ነገር ትደሰታለች። እንደቆም ተደስታለች። ተደስታለች። አዎ እና እሺ እና ምን እኔ ብቻ ደስ ብሎኛል። ግን ለምንድን ነው ያልገዛው? ለራሴም ጭምር ነው አይደል? ኮምፒውተር ገንዘብ የለኝም። ዱቤል ለሚስት ይሞታል የሚባለው ነገር እውነት ነው። አሁን እዚህ ጋር አንዳንድ ጥያቄ መጠየቅ የምፈልጋቸው ነገሮች አሉ። እሺ መረቅለት መመረቅ ሳይሆን ይሄ 2 ሊትር ነው 1 ሊትር ይሄ ሁለቱንም ምናምን ነው። አዎ አንድ ወደ 10 ይሆንለት ችግር የለም። እኔ እኮ ችግር የለም። በቃ አባቴን ይገዛልሽ። እሺ እኔ አባት እንዳይደብረው አይደለም። አሁን እኔ ወንድም ሆነች ሴት ወፍራም ፋፋ ያለች ነው የምፈልገው። ኦኬ ለዛ ነው ይሄ ማወፈሪያ ነው። አዎ በቃ ስማኝ ኤፊ ስማኝ ከዛው የኔ የማወፈሪያ መድኃኒት የሱ ይሻላል። ታው አትማራ ጁስ ነው ጁስ ቆይ እስኪ ምን ተሰማ ገዝቼ ስላመጣ? እኔ ደስ ብሎኛል። እግዚአብሔር ያሳድግ። እንደዚህ ማሰ እኔ እሱ ካለ እኮ ከዚህ በኋላ አንተ ምንም መጨናነቅ ነገር የለም። ተቀላህ ታይ ኋላ እና ፋሚሊዎቼ ገዝታ ተደስታሉ። ቅድም እንዳልኳችሁ በቃ ደስት ነው ያለችው። ጨርስና ጓዳ ገብተን እናወራለን። ፋሚሊዎቼ እኔ ይሄንን ነገር አላውቅም። አዱኑ ቪዲዮን ከጠፋት በኋላ ማጥፎ ምትል ይመታኝ። እኔ ለእናቴ ወሰድኩ እንደና ካሜራማንም የራሱ ሊይዝ ነው። በቃ እየወጣ የተደረገውን በሙሉ ነው ያወራው። እኔ እኮ እናቴን እኮ ላግዝ ብሎ እናወራለን። ጓዳና እሺ ይቅርታ ተነሳ። ይኸው ዛሬ በምወስደው እርምጃ እንዳትጸጸት ተነስ። እኔ መሮኛል፣ ከፍቶኛል። ዞር በለልኝ። ስማኝ አንተ ያላደረግካትን ስላደረኩ ነው እንዴ? አያስጠቁርኩ እኮ ነው። አሁንም እኮ አይደለም ማርያምን ማለት ነው። ሁሉ ነገር ገዝቷል። ቤት ላይ ጁስ ስላላየው ነው ጁስ ያመጣው። ጀመር ጁስ ለነፍሰ ጡር ይመከራል። ልጁ ወፈረም ይመከራል። አሳቢ ግዙፍ ልጁ ወፍራም ነው። አያውቅም በቃ ተንከባከባት። ብዙ ነገር ያምራታል። ምን ነው አንተ እንዴው ወካማሪን ካለች አታትማ መቼ ይቀርላችኋል? ሁላችሁም በሌሊት 9 ሰዓት 8 ሰዓት ነው ከዚህ ቤት እየወጡ ያለው። ልንገራችሁ እንደባደብ ብላል ሊያምራት ይችላል። ተመታላቱ ልጅ ዝም ብሎ አልጨረስኩም እኮ በቃ እኔ አልጨረስኩም እኮ
ይሄ አበባ ምን ነኝ ያመጣልሽ? ግን አላመጣልሽም እሱ። እውነት ነው። አዎ የኔ እናት አሁን ይሄን አንተ አስበህ ያመጣው። አሁን እኔ ለወንድሜ እኔ በቃ አይደለም። ቆይ ጨርሰናል። እማዬ እወድሻለሁ። ከዚህ በኋላ ላንገናኝ ምናምን ስለምንችል አራቸው እንዴ ፋሚሊዎች ምንድነው? አልገባም ፋሚሊዎች አስጠቆረኝ ብሎ እኮ እኔ ምን አደረኩ? እንዴት አባን የጠገብከው አይደለም? ጁስ ሁሉ ነገር እኮ አይቻለሁ። መቤት ጁስ በቃ ይቅርታ፣ በቃ እሺ ይቅርታ። እኔ እኮ ለአንተ ለማስተኮር አይደለም ቅዱስ ሬል አይደለም አንተ አይደለም እኔ እንዴ ከዚህ ማየነኛት ሊገለኝ ቅናት እኮ ነው። ለምን አበባ ሰጣሃት ነው? ቅናት ለምን አበባ ሰጣሃት? ሮዛ አበባ እኮ ነው፣ ግን ኖርማል ነው። ጽጌረዳ አበባ ሲሆን ነው፣ ቀይ አበባ ሲሆን ነው አንተ መስጠት ያለብህ። ልጅ ለእናቷ መስጠት አይችልም አበባ። ምን ዘመን ላይ ፋሚሊዎች ግን ወዳችኋለሁ። እሺ እናንተ አትጨነቁ። ማርያምን ያው ሁለታችን ነው ታውቁት አብረን ልታፋታኝ ነው አይደል? እንዴ ማስተፋታላችሁ ነው። አንተ እኮ የልጅ አባት ነህ፣ መካሪ ነህ። አንተ የኔ አባት ነህ። የኔ አባት እንዳይከፋ ማርያምን ፋቤ እዩ የኔ እንዳይሆንሽ አወልሽ ማተሰልኩሽ ነው አይደለም አባዬ አሁን ካስታት እንዳይከፋ ማርያምን ደግመስታት ደስ ይበላት ልጅ ነይ ተቀበይ። እኔ ኋላ ይመታኛል። ተቀበይ ባላንቺ ነው የመጣሁልሽ። እኔ ምን ግን የመጣሁት አይ እሺ ስታስታስታት ተቀበይ። እንዳያምሽ እሺ